እስቲ ህይወታችንን እየነኩ ያሉ ጥያቄዎችን ልጠይቃችሁ። ለምንድነው በጣም ብልህ የሆኑ ሰዎች የሚወድቁት? ለምንድነው ሌት ተቀን የሚለፉ ላባቸውን የሚያፈሱ ሰዎች ከድህነትና ከተራ ህይወት መውጣት ያቃታቸው? ለምንድነውስ የተማሩ የሚባሉ ሰዎች ዲግሪ ጭነው ስራ አጥ የሚሆኑት? በሌላ በኩል ደግሞ ትምህርት ያቋረጡ ወይንም ምንም የሌላቸው ሰዎች ዓለምን ሲቀይሩ የምናየው ሚስጥሩስ ምንድነው? አያችሁ፣ ሁላችንም አንድ የጋራ ችግር አለብን። የችግራችን ምንጭ የገንዘብ እጥረት አይደለም፣ የትምህርት ማነስም አይደለም፣ ወይንም ደግሞ እድል ማጣትም አይደለም። ትልቁ እስር ቤታችን በራሳችን አእምሮ ውስጥ የገነባነው የማይታይ አጥር ነው። ዓለማችን የተሞላችው ለችግሮቻቸው መፍትሄ ከውጪ በሚፈልጉ ሰዎች ነው። መንግስት ምን አለ፣ ቤተሰብ ምን ያወርሰኛል፣ ጓደኞቼስ ምን አደረጉልኝ እያልን እንጠብቃለን። ነገር ግን ታሪክን የቀየሩ ዓለምን ያናወጡና የማይቻል የተባለውን ያደረጉ ሰዎች ሚስጥር አንድ ነው። እነሱ የሚያዩት ነገር እኔና እናንተ ከምናየው ይለያል። እነሱ የሚኖሩት ከሳጥኑ ውጪ ወይም አውትሳይድ ዘ ቦክስ ነው። ሕይወታችንን ቀፍድዶ የያዘው የገንዘብ እጥረት አይደለም፣ እድል ማጣትም አይደለም። ሕይወታችንን የያዘው በጭንቅላታችን ውስጥ የገነባነው የማይታይ ሳጥን እንጂ። ዛሬ በዚህ ቪዲዮ ሕይወታችንን ለዘላለም የሚቀይረውን ሚስጥር እንፈታለን። እንዴት የአእምሮአችንን አጥር ሰብረን ችግሮቻችንን ወደ ወርቃማ እድል እንደምንቀይር እናያለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥኑ ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ሕይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጉን አይዘንጉ። በዚህ ቪዲዮ መጨረሻ ትልቅ ቁም ነገር እንደሚወስዱ አንጠራጠርምና ቪዲዮውን ላይክ በማድረግ ይጀምሩ። እንዲሁም ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገሩ እንግባ። በቅድሚያ ሳጥኑ ምንድነው የሚለውን እንቆቅልሽ እንፍታ። ሕይወት የበራላቸው ሰዎች ከሳጥኑ ውጭ አስብ ወይንም ቲንክ አውትሳይድ ዘ ቦክስ ሲሉ እንሰማለን። ለመሆኑ ይህ ሳጥን ምንድነው? የተሰራውስ ከእንጨት ነው ወይንስ ከብረት? ከብረትም ከእንጨትም ካላችሁ ተሳስታችኋል። ይህ ሳጥን የተሰራው ከእምነት ከፍርሃትና ከልምድ ነው። ሳጥኑ ማለት ነገሮች መሆን ያለባቸው እንደዚህ ነው ብለን የተቀበልነው ድንበር ነው። አንድ ወጣት በዚህ ዕድሜ ንግድ መጀመር አልችልም ካለ ይሄ የሱ ሳጥን ነው። እንዲሁም ያለ ዲግሪ መከበር አልችልም ካለም ይሄ የሱ ሳጥን ነው። እንዲሁም እህቴ ሴት ልጅ ስለሆንኩ ይህንን ወይንም ያንን ማድረግ አልችልም ካልሽ ይሄ ትልቅ ሳጥንሽ ነው ማለት ነው። በስነ ልቦና ጥናት ወይንም ሳይኮሎጂ ይህንን ኮግኒቲቭ ቢያዝ ወይንም የአስተሳሰብ እስራት እንለዋለን። በዚህ እስራት ውስጥ ካለንም አእምሮአችን ለችግር መፍትሄ የሚፈልገው ከዚህ በፊት በሚያውቀው መንገድ ብቻ ነው። ለማመን ቢቸግራችሁም አንድ መራራ እውነት ልንገራችሁ። የአብዛኞቻችን አእምሮ ሰነፍ ነው። አዲስ መንገድ ከመቅደድ ይልቅ የድሮን መንገድ መከተል ይመርጣል። ነገር ግን ዓለምን የለወጡ ሰዎች፣ ታሪክ የሰሩ ጀግኖች የዚህን ሳጥን ግድግዳ የሰበሩ ናቸው። እነሱ ችግሩን ሳይሆን ከችግሩ በስተጀርባ ያለውን እድል ነው የሚያዩት። ግን ታዲያ ይሄ ቀላል ነገር አይደለም። የብዙ ጊዜ ውስጥ ትግልና እንደ ንስር ነገሮችን በአትኩሮት የመመልከት ጥበብን ይጠይቃል። እዚህ ጋር እኔንም እናንተንም የሚመለከት አንድ ጥያቄ አለ። እናንተም ይህንን ጥያቄ ለራሳችሁ ጠይቃችሁ ያላችሁበትን ተመልከቱ። ወደ ኋላ እየጎተታችሁ ያለው የትኛው አስተሳሰባችሁ ነው? ፍርሃት ወይንስ ሰው ምን ይለኛል የሚል ሐሳብ? መልሳችሁን እያሰባችሁ ይህንን ሁሉ ስለሚከውነው የአእምሮ ጥልቅ ኃይል ወይንም the power of the mind እንወያይ። ስለ አእምሮ ኃይል ማውራታችን ካልቀረም እዚህ ጋር ከአንድ ሰው ጋር ላስተዋውቃችሁ። ዶክተር ቪክቶር ፍራንክል ይባላሉ። በሁለተኛው የዓለም ጦርነት ወቅት በናዚ ማሰቃያ ካምፕ ውስጥ ወይንም ኮንሰንትሬሽን ካምፕ ውስጥ ታስረው የነበሩ አይሁዳዊ ናቸው። ቤተሰቦቻቸው ተገድለዋል። እርሳቸውን በየቀኑ ሞትን ይጠብቁት ነበር። ነገር ግን በዚያ ገሃነም ውስጥ ሆነው አንድ ድንቅ መጽሐፍ ጻፉ። መጽሐፉ ማንስ ሰርቺንግ ፎር አ ሚኒንግ ወይንም የሰው ልጅ ትርጉምን ፍለጋ የሚል የላይ ሽፋን አለው። ቪክተር ፍራንክል በመጽሐፋቸው እንዲህ ይላሉ። ሰዎች ሁሉንም ነገር ሊቀሟችሁ ይችላሉ፣ ነፃነታችሁን፣ ንብረታችሁን፣ ክብራችሁን። ነገር ግን አንድ ነገር ሊቀሟችሁ አይችሉም። እሱም በማንኛውም ሁኔታ ውስጥ ሆናችሁ የምትመርጡትን አመለካከት ወይንም አቲቲዩድ ነው። ይሄ ነው የአእምሮ ኃይል። ናዚዎች የዶክተሩን አካል አስረውታል፣ አእምሮውን ግን ማሰር አልቻሉም። እሳቸው በጨለማ እስር ቤት ውስጥ ሆነው ስለ ወደፊቱ ብሩህ ቀን ከሳጥኑ ውጭ ያስቡ ነበር። ዛሬ እኔና እናንተ ያለንበት ሁኔታ ከቪክተር ፍራንክል ሊከፋ ወይንም ሊሻል ይችላል። ምናልባት ቤት የለኝም ብለን እንጨነቅ ወይንም ስራ የለኝም ብለን ድባቴ ውስጥ እንሆን ይሆናል። አሊያም በጤና ማጣት እየተፈተንን ይሆናል። እነዚህ ነገሮች ሁኔታዎች ወይንም ፋክትስ ናቸው። እውነት ወይንም ትሩዝ ግን አይደሉም። እውነት የሚሆነው እኛ ስለ ሁኔታው የምናስበው ነገርን ተንተርሶ ነው። ከሳጥን ውጭ የሚያስብ አእምሮ ድንጋይን ወደ ዳቦ፣ ችግርን ወደ እድል፣ ውድቀትን ወደ ስኬት የመቀየር አልኬሚ ያለው።
ታዲያ ይህን ያህል ኃይል ካለን ለምንድነው አብዛኞቻችን በሳጥን ውስጥ የምንኖረው? ለምንድነው እንደ ንስር ከመብረር እንደ ዶሮ መሬት የምንጭረው? እዚህ ላይ መመልከት ያለብን 3 ዋና ዋና ወጥመዶች አሉ። አንደኛ ሰው ምን ይለኛል ወይንም the fear of judgment ነው። ይህ የኛ የሀበሾች ትልቁ በሽታችን ነው። ማህበረሰባችን ልዩነትን አይወድም። ብዙ ጊዜም እንደ ሰው ኑሩ ይለናል። እናንተ ስታስቡት እንደ ሰው መኖር ማለት ምን ማለት ነው? ተወልዶ አድጎ አግብቶ ወልዶ መሞት። ይህን ካላችሁኝ ይህንን እንስሳትን በደመነፍስ ያደርጉታል። ነገር ግን ህይወት ከዚህም በላይ ናት። ለከኛ ህይወት ለተፈጠርንበት ዓላማ መኖርን፣ ከሳጥን ውጪ ማሰብን፣ ምናልባትም እብድ መባልን መፍቀድ ሊጨምር ይችላል። ሁለተኛው ወጥመድ የትምህርት ስርዓታችን ነው። ትምህርት ቤቶቻችን የሚያስተምሩን መልስ እንድንሰጥ እንጂ ጥያቄ እንድንጠይቅ አይደለም። 1 ሲደመር 1 ስንት ነው ተብለን እናድጋለን። መልሱ 2 ብቻ ነው። ነገር ግን በገሃዱ ዓለም 1 ሲደመር አንዳንድ ጊዜ የተለየ መልስ ሊኖረው ይችላል። ስለዚህ አእምሮአችንን በአመክንዮ ነገሮችን ከየአቅጣጫው የሚመለከትበትን በትር ልናስጨብጠው ይገባል። ሶስተኛው የአብዛኞቻችን ወጥመድ ውድቀትን መፍራት ወይንም fear of failure ነው። ሳጥኑ ውስጥ መኖር ምቾት አለው፣ ውጪው ያስፈራል። በከስርስ በወድቅስ የሚለው ድምጽ ብዙ ጊዜ ያስቆመናል። አስተውሉ። ወደብ ላይ የተቀመጠ መርከብ ከአደጋ ጋር መጋፈጥ፣ አደጋን አሸንፎ ወደፊት መድረስ ምን እንደሆነ አያውቅም። ነገር ግን መርከብ የተሰራው ለወደብ አይደለም፣ ለውቅያኖስ እንጂ። ታዲያ ከሳጥኑ ውጪ እንዴት እናስብ የሚለው የሁላችንም ጥያቄ ነውና ከሳጥኑ ውጪ ማሰብ እንዴት እንደሚቻል አንድ ታሪክን ዋቢ አድርጌ ላስረዳችሁ። እስከ 1954 ድረስ የሰው ልጅ 1 ማይል ርቀትን ወይንም 1.6 ኪሎ ሜትርን ከ4 ደቂቃ በታች መሮጥ አይችልም ተብሎ ይታመን ነበር። ዶክተሮች ሳይቀር ይህንን መሞከር ልብን ያፈነዳል ብለው ነበር። ይህም የዓለም ሳጥን ነበር። ነገር ግን አንድ ሮጀር ባኒስተር የተባለ ሰው መጣ። ሮጀርም የሕክምና ተማሪ ነበር። የሰዎችን ወሬ ሳይሰማ የአእምሮን አቅም አመነ። እንደ አውሮፓውያን አቆጣጠር በ1954 ዓመተ ምህረት ሮጀር ይህንን ርቀት በ3 ደቂቃ ከ59 ሰከንድ ሮጦ አጠናቀቀ። የሚገርመው ምን እንደሆነ ታውቃላችሁ? እርሱ ይህንን ሪከርድ ከሰበረ በኋላ በ46 ቀናት ውስጥ ሌላ ሰው የሱን ሪከርድ ሰበረ። በአመት ውስጥ ደግሞ ሌሎች 3 ሰዎች በድጋሚ ሰበሩት። ዛሬ በሺዎች የሚቆጠሩ ሰዎች ከ4 ደቂቃ በታች ይህንን ርቀት ይሮጣሉ። ታዲያ እዚህ ጋር ምን የተቀየረ ይመስላችኋል? ከሮጀር በኋላ የሰው ልጅ ጉልበት የጨመረ ይመስላችኋል? በፍጹም። የሰው ልጅ አቅም ድሮም አሁንም አጠቃቀሙ ላይ የተመሰረተ ነው። የዚህ ክስተት መልስ አንድና አንድ ብቻ ነው። መልሱ አይቻልም የሚለው የአእምሮ ሳጥን ስለተሰበረ ብቻና ብቻ ነበር። ምናልባት በተሻለ መንገድ እንድንረዳው ከባህር ማዶ ይልቅ ሀገራችን ያፈራትን የአንዲት ጀግና ሴት ታሪክ ላስታውሳችሁ። የሶል ሪበልስን ዋና መስራች ቤተልሔም ጥላሁንን አስታወሳችኋት። ዓለም ኢትዮጵያን በድህነት ሳጥን ውስጥ ሲያያት፣ እሷ ግን በጎማ ጫማ ውስጥ ወርቅን መመልከት ቻለች። ሰዎች ይሄ በረባሶ እኮ ነው፣ ድሮ የቀረ ነው ሲሉ፣ እሷ ግን ይሄ ጥበብ ነው፣ ይሄ ባህል ነው፣ ይሄን ዓለም ይፈልገዋል ብላ ከሳጥኑ ውጭ ያሰበች። ዛሬ ምርቷ በዓለም ዙሪያ ይሸጣል። በስሯም ብዙዎች የሥራ ዕድል ተፈጥሮላቸው ሕይወታቸውን እንዲመሩ ምክንያት ሆናለች። ቤተልሔም ያየችው ጎማውን አይደለም፣ እሱ ያየችው ዕድሉን ነበር። እናንተስ በዙሪያችሁ ምን ይታያችኋል? የቤተልሔምን እይታ ለማግኘት አይምሯችሁን የማለማመጃ ጥበቦችን ማወቅ ግድ ይላል። ከሳጥን ውጪ ማሰብ ተሰጥኦ አይደለም፣ ነገር ግን ልምምድ ነው። ታዲያ ከምን እንጀምር ካላችሁኝ፣ እነዚህን 3 ወርቃማ ልምምዶች ዛሬውኑ መተግበር የጀመረ ሰው ከሳጥን ውጪ የማሰብ ጥበብን ገንዘብ ያደርጋል። አንደኛው ቢሆንስ ወይንም ዋቲፍ የሚለውን ጨዋታ ከአይምሮ ጋር መጫወት ነው። ችግር ሲገጥማችሁ ተጨንቃችሁ አትቀመጡ፣ ራሳችሁን ጠይቁ። ይህን ችግር ለመፍታት ገንዘብ ባያስፈልግ ኖሮስ? ይህን ስራ ለመስራት ህጎች ባይኖሩስ? በጣም የምፈራው ነገር ቢከሰት የሚመጣው ትልቁ ጉዳት ምንድን ነው እያላችሁ ራሳችሁን ጠይቁት። እንደዚህ ያሉ ጥያቄዎች የአይምሮን ሰንሰለት ያላላሉ። ሁለተኛው ነገሮችን አገላብጦ መመልከት ወይንም ሪቨርስ ቲንኪንግ ነው። ሁሌም በምትሄዱበት መንገድ በተደጋጋሚ አትሄዱ። ጠዋት ስትነሱ የተለየ ነገር ሞክሩ። ሬስቶራንት ካላችሁ ደንበኞች ወደ እኔ ከሚመጡ እኔ ለምን ወደ እነሱ አልሄድም ብላችሁ ራሳችሁን ጠይቁ። የራይድ ባለቤት የሆነችው ወይዘሮ ሳምራዊት ታክሲ የለኝም ብላ ይህንን የሚያክል ትልቅ ድርጅት ከመትከል ወደ ኋላ አላለችም። ይልቅስ የሌሎችን መኪና ተጠቅማ ህልሟን መሬት ላይ አወረደች እንጂ። እናንተ እስካሁን ነገሮችን በተቃራኒ ገጻቸው መመልከት ካልጀመራችሁ ምናልባት የነገው ራይድ አይናችሁ ስር ተቀምጦ እያያችሁት ላይሆን ይችላል። ሶስተኛው ልምምድ ሁሌም አዲስ መረጃን ወደ አይምሮ ማስገባት ነው። አይምሮአችን ፋብሪካ ነው። ጥሬ ዕቃ ካልገባ ምርት አይወጣም። መጽሐፍ አንብቡ፣ ዶክመንተሪ ተመልከቱ። ከማይመስሏችሁ ግን ከናንተ በልምድ ከተሻሉ ሰዎች ጋር አውሩ። የሙዚቃ ሰው ከሆናችሁ ስለ ቢዝነስ ተማሩ። ኢንጂነር ከሆናችሁ ስለ ስነ ጥበብ ወቁ። ሁሌም አዳዲስ ሐሳቦች የሚወለዱት 2 የማይገናኙ ዓለሞች ሲጋቡ ነው። አሁን ምርጫው የናንተ ነው።
እስከዛሬ በኖራችሁበት ጠባብ ሳጥን ውስጥ ታፍናችሁ እድሜያችሁን ልትጨርሱ ትችላላችሁ። ምን ላድርግ ሁኔታዎች አልፈቀዱልኝም እያላችሁ ለልጆቻችሁ አለያም ለራሳችሁ የውድቀት ታሪክ ልታወሩ ትችላላችሁ። ወይንም ዛሬውኑ አሁን በዚህች ሰከንድ ያንን የፍርሃት የይሉኝታና የተስፋ መቁረጥ ሳጥን ሰብራችሁ ልትወጡ ትችላላችሁ። አስተውሉ። እናንተ የተፈጠራችሁት ለተራ ህይወት አይደለም። በውስጣችሁ ያለው አቅም፣ ተኝቶ ያለው አንበሳ ከተቀሰቀሰ ዓለምን የመለወጥ ኃይል አለው። የሚያስቆማችሁ የመንግስት ፖሊሲ አይደለም። የሚያስቆማችሁ ገንዘብ አይደለም። የሚያስቆማችሁ አስተሳሰባችሁ ብቻ ነው። ከሳጥኑ ውጡ። የአእምሮ አጥራችሁን ዝለሉ። የማይቻለውን አስቡ። ምክንያቱም ዓለም የምትጠብቀው የእናንተን ድንቅ ሐሳብ ነው። ከሳጥን ውጪ ማሰብ ማለት ህይወትን በራስ ህግና በራስ ቀለም መጻፍ ማለት ነው። ዛሬ አንድ ፈተና ልስጣችሁ። ቪዲዮ እንዳለቀ ወረቀትና ብዕር አውጡ። እጅግ በጣም የሚከብዳችሁን አንድ ችግር ጻፉ። እናም አካባቢያችሁና አሁን ያለው አመለካከታችሁ ይህ የማይቻል ነው ብሎ ሲሞግታችሁ በየአቅጣጫው ያሉ ለችግሩ መፍትሄ የሚሆኑ 10 የመፍትሄ ሐሳቦችን ተረጋግታችሁ አስፍሩ። እርግጠኛ ነኝ ከ10 አንዱ መፍትሄ ህይወታችሁን ይቀይረዋል። አስተውሉ። ሰማዩ ጣሪያ አይደለም፣ ሰማዩ መነሻችን ነው። ይህ ቪዲዮ ውስጣችሁ ብርሃን ካበራ፣ አዲስ ነገርም ከተማራችሁበት ለምትወዷቸው ሰዎች ሼር አድርጉላቸው። መልካም ነገርን ማካፈል በራሱ ከሳጥን ውጪ ማሰብ ነው። እንዲህ አይነት አእምሮን የሚገነቡ ህይወትን የሚቀይሩ ቪዲዮዎች እንዳያመልጧችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም ቶሎ ቶሎ እንድንገናኝ የደወል ምልክቷን መጫንና ቪዲዮን ላይክ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ከሳጥን ውጪ እያሰባችሁ ቆዩኝ። ቸር ያገናኘን።